አይ ሰላም እንዴት አደራችሁ? ዛሬ በጠዋት ተነስቼ ልጄን ቁርስ አብልቼው ምሳ ቋጥሬ ሸኘሁኝ። ቤቴን ምናምን እንደምታዩት አጸዳሁኝ ነገር ጠረኩኝ። ከዛ ዛሬ ወደ ፀጉር ቤት የመሄድ ሀሳብ አለኝ። አርፍጄ ነው የተነሳሁት። ከሱ ከሄደ በኋላ ተኝቼ ነበረ። መኝታ ቤቴን አጸዳሁኝ። እንደምታዩት ፊቴ ምናምን ተጣጣብኩኝ ነገር። ከዛ ፀጉሬ እንደምታዩት መላቀጡ ጠፍቶበታል። በቀደም ሰርግ ነበረ በቤት ተሰርቸው አልፈታሁትም እና በጣም ተያይዟል። ማበጠር ሀሳብ የለኝም። ላግ ፊት ብቻ አድርጌው ያው ፀጉር ቤት ስለሚሄድ እዛው አንደኛዬን አበጥረዋለሁ ብዬ ነው። በመሰራት ነው የሚሄደው። ሹሩባ ነው የምሰራው። እንደምታዩት ጨራረስኩኝ። ኩሉን ማንኳለሽ እንደሚለው ነገር ተኳኳልኩኝ። ከእንደበይና ቻፕስቲንግ እና ኩል ነው የምጠቀመው። ሌላ ብዙም ነገሮችን ብዙም አይደለም ለፕሮግራም ካልሆነ እና አለባበሴም እንደምታየው ቀለል ያለ ነው። በጣም ይሞቃል ዛሬ ደግሞ። ከዛ ወጣሁኝ ወደ ፀጉር ቤት በሚለው እንደ መንሱር ጀማል ሽቶ ይነስነስ አረኩኝ። ብቻዬን ነኝ። ባለቤቴን ፊልድ ስለሆነ እና ወጣሁኝ። እንደምታዩት ሰፈር ውስጥ ሱፐር ማርኬት አለ። ገብቼ ጁሴን ጠጣሁኝ። ጠጥቼ ወደ ታክሲ ሄድኩኝ። ፀጉር ቤት ደረስኩኝ። ወረፋ አልነበረውም። አሃዱ ፀጉር ቤት 04 የምታውቁት ካላችሁ አዳማ። እዚህ ጋር ደግሞ እነሱም ሳይበሉ እኔ ቁጭ ብዬ እየጠበቅኳቸው ነው እስኪበሉ። በጣም ጎበዝ ነች። ብታዩ ጥፍር ትሰራለች፣ ሜካፕ ሁሉ ነገር ትሰራለች እና በጣም ጎበዝ ነች። ቀለል ያለ አሰራር ነው ሹሩባ የሰራችኝ። ወድጄዋለሁ። እንደምታየው ቤቴ ገባሁኝ። ባልየው እየመጣ ነበርና የግድ ምሳ ምናምን ሰራርቼ ስለሄድኩኝ ቡና እንደምታዩት ፏፏ አደረኩት። ምሳ በላን። ቡና እየጠጣን ነው። እዚህ ጋር ያቆላው ነው ያው ልንጠጣ ነው። እና